ታውቀዋል ግን ፊቱ ሁላ እኮ ተቀይሯል ምን ተፈጥሮ ነው ቅድም ኪችን ውስጥ ከማን ጋር ነበር በስልክ ስታወሪ ነበር ምን ተደብቀህ እየሰማኸኝ ነበር ቆይ ቤዛ ለምንድን ነው ልታምኚኝ ያልፈለግሽው እኔ እኮ እውነቴን ነው ያወራ ያለሁት አይደለም ይሄን ቤት ልቤን እንኳን አሳልፊ ሰጥቼሻለሁ አይደል አሁን ምግቡን ብላና ተኛ መርዝ አርገሽበት እንደሆነ በምን አውቄ ነው የምበላው ጭራሽ ነፍሰ ገዳዩን ይሁንኩ ለማንኛውም የሰጠውሽን እድል አበላሽተሽዋል ከዚህ በኋላ አዲሱን ሱራፌል ተዋወቂዋለሽ መቼም እስካሁን ከጎዳኸኝ በላይ አትጎዳኝም አይደል ያ ራስን መከላከል ነው ከዚህ በኋላ አንቺንና ያ ሳሚ የሚባለው ተንከሲስ ነው ማላምናችሁ ከፈለግሽ ቤት ይለቀሽ መውጣት ትችያለሽ ቆይ ምን ሳውራ ሰምተኸኝ ነው አሁንም አላመንኩትም ነው ያልኩት በሱ መቼም ተስፋ ቆርጭም አይደል አንቺ ግን ምን አይነት ሰው ነሽ በጣም ጨካኝና ካዲ ሰው ነሽ እኔ ካዲ አንተ ምን ትባል የኔ ካዲነት ምን ተረጋግጠ ታማኝነቴን እኮ ላሳይሽ ይሄን ቤት በስምሽ ላዞርልሽ ነበር ግን አሁን ሁሉ ነገር ሳስበው እንዴት ተሳሳትኩ ገባኝ ደግሜ ነግርሽ ቤት ይለቀሽ መውጣት ትችያለሽ ማታ ስታለቅስ ነው ያደረችው ላሳምናት ብዙ ሞከርኩኝ ግን የሚሆን አይመስለኝም ሐሳቡ ትንሽ ከበድ ቢልም የሆነ ነገር ግን እያሰብኩ ነበር ምን አሰብሽ እንዳልኩሽ ሐሳቡ ይከብዳል ግን አሻፈረኝ የምትል ከሆነ እጄ ላይ ባለው ቪዲዮ ማስፈራራት እንችላለን የምን ቪዲዮ ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ እጄ ላይ አለ